ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች በድጋሚ ተመልሰን መጥተናል። በዛሬ ቪዲዮአችን ላይ ስለ አስደናቂው ቅርንፉድ አስደናቂ የጤና ጥቅም እንነግራችኋለን። ቅርንፉድ በሀገራችን ለበርካታ ዓመታት ጥቅም ላይ ሆኗል። ቅርንፉድ እንግዲህ እንደምታውቁት ለረጅም ዓመታት ጥቅም ላይ ዋለ ፍሬ ነው። ምን አስጨነቃችሁ? በዚህ ቪዲዮ ላይ ስለ ቅርንፉድ አስደናቂ የጤና ጥቅሞች ጀባ እንላችኋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቪዲዮንም ጀምሩት፣ ላይክ እና ሼር ማድረግ አይረሳ። ቅርንፉድ እንግዲህ በዓለም ላይ ለረጅም ዓመታት ጥቅም ላይ ውሏል። በይበልጥ ደግሞ በኤሲያ፣ በህንድ እንዲሁም በአፍሪካ ሀገራት ውስጥ በምትገኘው ግብፅ እንዲሁም በሀገራችን ለረጅም ዓመታት ጥቅም ላይ ሲውል የነበረ አስደናቂ ፍሬ ነው። ቅርንፉድ ታዲያ በርካታ የጤና ጥቅሞች እንዳሉት ይታወቃል። ነገር ግን ጉዳትም እንዳለው ሊረሳ አይገባም። እስከ ቪዲዮ መጨረሻ ከተከታተላችሁ ስለ ቅርንፉድ አስደናቂ የጤና ጥቅም እንዲሁም ጉዳቶችን እነግራችኋለን። ቅርንፉድ ቅመም ብቻ አይደለም፣ ለጤና አስደናቂ እና በርካታ የጤና ጥቅሞችን ይዟል። ኢንፍላሜሽንን ከመቀነስ አንስቶ በርካታ በሽታዎችን ከመዋጋት እጅግ በርካታ ጥቅሞችን በመስጠት ታዋቂ ሆኗል። በአንቲኦክሳይድ የበለጸገ ነው ቅርንፉድ። ቅርንፉድ በውስጡ በያዘው ንጥረ ነገር አማካኝነት የሴሎችን ጉዳት በመቀነስ እንዲሁም ከፍሪ ራዲካል እኛን ይጠብቃል፣ ይዋጋል ማለት ነው። ስለዚህ ቅርንፉድ በአንቲኦክሳይድ የበለጸገ ነው። ከፍሪ ራዲካል እኛንም ይከላከላል። ተፈጥሯዊ የህመም ማስታገሻ ነው። የጥርስ ህመም ካለብን ወይም የጥርስ ህመም ሲከሰት የተፈጥሯዊ ህመም ማስታገሻው ነው። ለረጅም ዓመታት አገልግሏል። ታዲያ ኢንፌክሽንንም ጭምር ይዋጋል። ብዙ ጊዜ የጥርስ ህመሞች በባክቴሪያና በኢንፌክሽን ይከሰታል። ታዲያ ቅርንፉድን በዚህ ሰዓት በምንጠቀምበት ሰዓት ላይ ኢንፌክሽንን በማዋጋት እንዲሁም ባክቴሪያን በማጥፋት ለጥርስ ህመም ሰላም ይሰጠናል። ኢንፍላሜሽንን ይዋጋል። እብጠትን ይቀንሳል። በአርታይትስ በሽታ ምክንያት የሚመጣውን ህመም ለማስታገስ ይረዳል። ኢንፍላሜሽንን ይዋጋል። እብጠትን ይቀንሳል። አርታይተስ ተብሎ በሚመጣው በሽታ ምክንያት የምንጎዳውን ጉዳት የመቀነስ አቅም አለው። የሁሉ ጥቅም ያለው እንግዲህ ቅርንፉድ ነው። ምግብ መፈጨትን ይረዳል ወይም ዳይጀስቲንግ ሲስተምን ያፋጥናል። የአየር መነፋት ወይም ሆድ ውስጥ የጋዝ መነፋትን ይከላከላል። ምግብ ቶሎ እንዲፈጭ፣ ሆዳችን የጋዝ መነፋት እንዲቀንስ፣ ሆዳችን ጤናማ እንዲሆን ያደርጋል። ቅርንፉድ እንግዲህ እጅግ በጣም አስደናቂ ነው። የሆድ መነፋትን በመቀነስ ሆዳችን በጋዝ የመወጠር እድሉን በመቀነስ በርካታ ጥቅሞችን ይሰጣል። ታዲያ ምግብ ከተመገብን በኋላ ሆድ መነፋት ካለ፣ የጋዝ መውጣት ካለ ቅርንፉድን ብቻ በመጠቀም ይህን ችግር መቋቋም እንችላለን። የምግብ መፈጨትንም በከፍተኛ ሁኔታ ያመጣጥናል። የደም ስኳር መጠንን ያስተካክላል። ባላንስድ ብለድ ሹገርስ የኢንሱሊን መጠንን ለመቆጣጠር ይረዳል። ለደም ስኳር ህመምተኞች በጣም ጥሩ ነው። ለደም ስኳር ህመምተኞች ከፍተኛ ጥቅም ይሰጣል። የደም ስኳር መጠንን ያስተካክላል። ደማችን በአግባቡ የስኳር መጠን እንዲኖረው ያደርጋል። በሽታ የመከላከል አቅማችንን ይጨምራል። ሮስት ሂዩማኒቲ ወይም በሽታ የመከላከል አቅምን ያሳድጋል። ቅርንፉድ በውስጡ በያዘው ጸረ ተዋሲያን በይበልጥ በጉፋን፣ በኢንፌክሽን፣ በሳል በምንጠቃበት ጊዜ ወይም የበሽታ መከላከል አቅማችን ቀነስ ባለ ጊዜ ወደ የበሽታ መከላከል አቅማችን እንዲያደግ ያደርጋል። በይበልጥ ደግሞ ቅርንፉድ ይሄ ከባክቴሪያ ጋር ተይዘው ከቫይረስ ጋር ተይዘው የሚመጡ እንደ ጉፋን፣ እንደ ሳል፣ የሆድ ህመም እነዚህን ለመዋጋት በከፍተኛ ሁኔታ ይረዳል ማለት ነው። ጉበትን ያጸዳል። ሊቨርን ዲቶክስ በማድረግ በጣም ታዋቂ ነው። ወይም ሊቨር ዲቶክሴሽን በመስራት በጣም ታዋቂ ነው። ጉበት እንዳይጎዳ እንዲሁም በጉበት ላይ የሚከሰቱትን አላስፈላጊ ጉዳቶች ለመቀነስ ከፍተኛ ደረጃ ቅርንፉድ ጠቃሚ ነው። ጉበት ላይ የሚከሰቱ አላስፈላጊ ጉዳቶችን ለመከላከል እንዲሁም ጉበት ላይ የሚመጡ አንዳንድ ችግሮችን ለማስቀረት ቅርንፉድ የሚደርስበት እንደሌለ ጥናቶች ያሳያሉ። የካንሰር ሴሎችን በመዋጋት ይታወቃል። ሜይ ፋይት ካንሰር ሴልስ ቅርንፉድ በተጠኑ ጥናቶች የካንሰር ሴሎች እንዳይፈጠሩ እንዳይስፋፉ እንዲሁም ለብቻ የካንሰር ሴሎችን መዋጋት የሚያስችልና አንድ ሰው በካንሰር እንዳይጠቃ ከፍተኛ መከላከል ማድረግ እንደሚችል ጥናቶች ያሳያሉ። አጥንታችንን ያጠነክራሉ። ስትሬንግዝ ቦን ሄልዝስ ለአጥንት ጥንካሬ በጣም ታዋቂ ነው። ወይም አጥንታችን ጠንካራ እንዲሆን በከፍተኛ ሁኔታ ሚና ይጫወታል። አጥንታችን ጠንካራ እንዲሆን ቅርንፉድ እጅግ በጣም ጠቃሚ ነው። ተፈጥሯዊ የወሲብ ፍላጎትን የማነሳሳት አቅም አለው። የወሲብ ፍላጎትን በመጨመር በባህላዊ መንገድ ለረጅም ጊዜ ላይ ጥቅም ላይ ሲውል ቆይቷል። እንዲሁም መጥፎ አፍ ጠረንን በመከላከል ዘላቂ ጥቅም አለው። ቅርንፉድ መጥፎ አፍ ጠረንን ይከላከላል። በይበልጥ መጥፎ አፍ ጠረን ከሚከሰትባቸው ምክንያቶች አንዱ ምግብ ከተመገብን በኋላ ምግቡን በአግባቡ ባለማጽዳት ጥርሳችን ውስጥ ይበሰብሳል። ከበሰበሰ ደግሞ ኢንፌክሽንን በመፍጠር መጥፎ አፍ ጠረን እንዲከሰት ያደርጋል። ከዛ በተጨማሪ ጥርሳችን እንዲታመም ያደርጋል። ታዲያ ቅርንፉድ ኢንፌክሽንንም ይዋጋል፣ መጥፎ አፍ ጠረንንም ለማስወገድ ይረዳል። ታዲያ ቅርንፉድን ያለ አግባብና በጣም በብዛት ከተጠቀምነው ጨጓራን የመጉዳት፣ ደምን የማቅጠን፣ ሌሎችንም በርካታ ጉዳቶች ያመጣል። ስለዚህ ቅርንፉድን ስንጠቀም በጣም አነስ ባለ
ግማሽ ፍሬ ወይም አንድ ፍሬ እሱንም በነገርኳችሁ መልኩ መጠቀም ይቻላል። ታዲያ ቅርንፉድን እንዴት መጠቀም እንችላለን? ለጥርስ ህመም ወይም ለመጥፎ አፍ ጠረን ከሆነ ማኘክ፣ ቅርንፉዱን ሳንውጠው እያኘክን መትፋት ማለት ነው። መጥፎ አፍ ጠረንን ለማስተካከል ወይም የጥርሳችንን ህመም ለማስታገስ ቅርንፉድን እያኘክን መትፋት ያስፈልጋል። የምናኝከው ደግሞ አንድ ወይም የአንድ ግማሽ ወደ ውስጥ ማዋጥ አያስፈልግም። በሻይ መልኩ እንዴት መጠቀም እንችላለን? የቅርንፉድ ሻይ ለማዘጋጀት አንድ ወይም ሁለት ቅርንፉድ በሞቀ ውሃ ውስጥ መጨመር፣ ከዛ ማፍላት፣ ከዛ በኋላ በማጥለያ እያደረግን መጠቀም እንችላለን። ከዛም በኋላ የቅርንፉድ ሻይም በዚህ መልኩ መጠቀም እንችላለን። በይበልጥ ደግሞ ጉፋንና ሳል ካለ ከፍተኛ ጥቅም ይሰጣል። በምግብ ውስጥ መጨመር። በምን አይነት ምግብ ውስጥ? በወጥ፣ በሾርባ፣ በዴዘርት ውስጥ በመጨመር ቅርንፉድን አንድ ወይ ሁለት ፍሬ ሳናበዛ በመጨመር መጠቀም እንችላለን። አሁን በመቀጠል ደግሞ ስለ ቅርንፉድ አስደናቂ ጥቅም እንዴት እንደተነሳ በይበልጥ ደግሞ በህንድ በኤስያ በርካታ ጥቅሞች ሲሰጥ የነበረ ፍሬ እንደሆነ አይተናል። ጥቅሞቹንም ዘርዝረን ነግረናቸዋል። ታዲያ ቅርንፉድ ይህን ጥቅም ካለው ምን አይነት ጉዳት አለው? ማስጠንቀቂያ፣ የቅርንፉድ ዘይት ከመጠን በላይ አትጠቀሙ። በየሱቁ የሚሸጡ የቅርንፉድ ዘይቶችን ከገዛችሁ በኋላ ጠንካራ ወይም ከባድ ጉዳት አለው። የቅርንፉድ ዘይት በጣም አነስተኛ ነው መጠቀም ያለባችሁ። በአንድ ማንኪያ ጠብ አድርጋችሁ። ከዛ በተጨማሪ የቅርንፉድ ፍሬውንም ስትጠቀሙ መብዛት የለበትም። እርጉዝ ከሆነ ወይም ደም የሚያቀጥን መድኃኒት የሚወስዱ ከሆነ ከመጠቀም ይቆጠቡ። እርጉዞች፣ የሚያቀጥን መድኃኒት የምትወስዱ ሰዎች በፍጹም ቅርንፉድን ከመጠቀም ማቆም አለባችሁ። በይበልጥ ደግሞ ደም የሚያቀጥን መድኃኒት የምትወስዱ ሰዎች ቅርንፉድን ባትጠቀሙ ይመከራል። እርጉዞችም ቅርንፉድን ባትጠቀሙ ይመከራል። ምክንያቱም ለእርጉዞችም ከፍተኛ ጉዳት አለው። ደም የሚያቀጥን መድኃኒት ለሚወስዱ ሰዎችም ደም ማቅጠንን በማባባስ ጉዳት ሊያመጣ ይችላል። ስለዚህ ቅርንፉድን በዚህ መልኩ መጠቀም። ቅርንፉድን ከገዛችሁ ደግሞ በአግባቡ ማጠብ። የቅርንፉድ ዘይት ከሆነ የምትጠቀሙ ደግሞ በአንድ ማንኪያ ወይም በጣም አነስተኛ የሻይ ማንኪያ አድርጋችሁ መጠቀም ችላላችሁ። አደራ ቅርንፉድ ስትጠቀሙ የማይስማማችሁ ከሆነ፣ ብዙ አይነት መድኃኒት የምትወስዱ ከሆነ ሐኪማችሁን ማማከር ተገቢ ነው። አንዳንዴ የባህል መድኃኒት ላይ ስንመጣ ዝም ብለን ያለ ምክንያት ወይም ለመሞከር ብለን እንጠቀማለን። ታዲያ ጉዳቱ በጣም የበዛ ነው። ስለዚህ ቅርንፉድን ከመጠቀማችሁ በፊት በደንብ ማጥናትና መስራት ተገቢ ነው ማለት ነው። ቅርንፉድን ከመጠቀማችሁ በፊት ጥናት ማድረግና በአግባቡ መስራት ተገቢ ነው። ቅርንፉዱ መብዛት የለበትም። ስንጠቀም ደግሞ በአግባቡና በአነስተኛ መጠን መጠቀም አስፈላጊ ነው። ከበዛም ጉዳት አለው። በጣም ብዙ መጠንም ከተጠቀምን ደግሞ ጉዳት አለው። ስለዚህ ቅርንፉድን ስንጠቀም በአግባቡ ነው። ሌላኛው ለመጥፎ አፍ ጠረን ደግሞ ውሃውንም ሞቅ ባለ ውሃ ዘፍዝፋችሁ ቅርንፉድ አፋችሁን ተግመጥምጣችሁ ብተፉት ጥርሳችሁ ውስጥ ያለው ባክቴሪያ ይጠፋል። በዛም በተጨማሪ ደግሞ ጥሩ የአፍ ጠረን ይኖራቸዋል። ኢንፌክሽን ደግሞ ጥርሳችሁ ላይ ኢንፌክሽን የሚከሰት ከሆነ ያንንም የማጥፋት አቅም አለው። ከዛ በተጨማሪ ደግሞ ለመጥፎ አፍ ጠረን ቀረፋንም መጠቀም ትችላላችሁ። ቀረፋንም በውሃ ዘፍዝፋችሁ ብትጠቀሙት መጥፎ የአፍ ጠረንን ለመቆየት ወይም ለማጥፋት ይረዳቸዋል። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ስለ ቅርንፉድ አስደናቂ የጤና ጥቅሞች ነግረናችሁ ነበር። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ብታደርጉ የምር የምታተርፉበት ዩቲዩብ ቻናል ነው። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።